በዛሬ ቪዲዮ እኔ ኤአይን ተጠቅሜ እንዴት ገንዘብ እንደሰራውና እናንተም እንዴት ተጠቅማችሁ ገንዘብ መስራት እንደምትችሉ ስቴፕ ባይ ስቴፕ አሳያችኋለሁ። የምንጠቀመው ኤአይ ስለሆነ አሁን ላይ እንደምታውቁት ኤአይ በጣም ትልቅ ደረጃ እየደረሰ ነው። ስለዚህ ኤአይን በተጠቀምን ቁጥር የምንሰራው ስራ በጣም እየቀለለልን ይሄዳል ማለት ነው። ስለዚህ እኛም ኤአይን ተጠቅመን እንዴት ብዙ ብሮች መስራት እንደምትችሉ አሳያችኋለሁ። እኔ ለምሳሌ ይህንን ዌብሳይት የሰራሁት ራሴ ነኝ ማለት ነው። ኤአይን ብቻ በመጠቀም እንደዚህ አድርግልኝ፣ እንደዚህ አድርግልኝ፣ ይሄን አጥፋ፣ ይሄን ጨምር፣ ይሄን ቀንስ ምናምን በማለት የሰራሁት ዌብሳይት ነው ማለት ነው። እሱን አሳያችኋለሁ እንዴት እንደሰራሁት። እናንተም ደግሞ እንደዚህ አድርጋችሁ ሰርታችሁ ለምሳሌ አሁን ይሄኛው ኤአይ የሚሰራው ዌብሳይት ዲቨሎፕ ያደርጋል፣ አፕሊኬሽን ዲቨሎፕ ያደርጋል እና ብዙ ነገሮች አሉ። እሱን ውስጥ ገብቼ አሳያችኋለሁ። ስለዚህ ቀጥታውን ወደ ቪዲዮ እንገባለን ማለት ነው። ለማታውቁኝ ሐሚድ እባላለሁ። እንደዚህ አይነት ሜክ መኒ እና ጠቃሚ መረጃ እንዲደርሳችሁ ከፈለጋችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ አድርጋችሁ ጀምሩት ማለት ነው። አሁን ቀጥታ ወደ ቪዲዮ እንገባለን። ይመቻችሁ። በመጀመሪያ እኔ የሰራሁትን ዌብሳይት ላሳያችሁ። ይሄኛው ሌላኛው ዌብሳይቴ ነው። ምንድነው የምታደርጉት? ሊንኩን እዚህ ዲስክሪፕሽን ላይ አስቀምጥላችኋለሁ። አሁን አዲስ አካውንት ስለሆነ ቻናሉ አዲስ ስለሆነ ሊንክ ማስቀመጥ ስለማልችል ዲስክሪፕሽን ላይ ትገቡና እዚች ጋር ሐሚድ ቴክ የሚላል ይሄኛው ዌብሳይት ትነኩታላችሁ ማለት ነው። ከዛ በኋላ ቀጥታ ወደ እንደዚህ ዌብሳይት ይወስዳችኋል። ሰርች ማረጋጋት ትመጡና እዚህ ጋር ኤአይ ስቱዲዮ ብላችሁ ትጽፋላችሁ ማለት ነው። ኤአይ ስቱዲዮ ብላችሁ ትጽፉ ይመጣላችኋል ማለት ነው። ኤአይ ስቱዲዮ ብላችሁ ከጻፋችሁ በኋላ ኢንተር ስትሉት መጀመሪያ ሊመጣላችሁ ይሄ ጉግል ኤአይ ስቱዲዮ 2026 የሚለውን እሱን ትነኩታላችሁ። ከዛ በኋላ ወርታችሁ ወረድ ታደርጉና እዚህ ጋር ዌብ ሊንክ የምትላለች እቺ ማስነኳት ቀጥታ ወደ እንደዚህ ይወስዳችኋል ማለት ነው። ይሄኛው የምንሰራበት ነው ማለት እና ደግሞ እኔ የሰራሁትን ዌብሳይት ላሳያችሁ። እኔ የሰራሁት ዌብሳይት ይሄኛው ይባላል። አይስፒሽ ነው የሚባለው። ገብታችሁ አሁን ራሱ ይሄን ቪዲዮ አቁማችሁ ሄዳችሁ ኮሜንት ላይ ክሮም ላይ ሄዳችሁ iSpeech.net ብላችሁ ሰርች ብታደርጉ ታገኙታላችሁ ማለት ነው። ይሄኛው እንደዚህ ነው የሚሰራላችሁ ስራ። ይለበላብ ይሆን አውቶሜሽን ምናምን ሰሩ ከሆነ ታውቁታላችሁ። ይለበላ የሚባል ዌብሳይት አለ በእንግሊዘኛ ወይም ደግሞ ብቻ ጽሁፍ አድርጋችሁ ታይፕ ታደርጉለታላችሁ። ከዛ በኋላ እሱ ደግሞ ጀነሬት ያደርግላችኋል ቮይስ ማለት ነው። ይሄም እንደዛ ነው የሚሰራው። እንዴት ነው ይሄንን ያሰብከው ካላችሁኝ እኔ እየሰራው አውቶሜሽን እየሰራው ነበርና ልክ ቮይስ ጀነሬት ላደርግ ስል 10,000 ካራክተር ሰጠኝ። በቃ 10,000 ካራክተር ነው ያለ፣ ከዛ በላይ ማድረግ አልችልም አለኝ። ከዛ ለምን ይሄን እኔ በነፃ አልሰራውም አልኩና እዚህ ዌብሳይት ላይ ገብቼ እንደዚህ ፈልጋለሁ እንደዚህ አድርግልኝ ምናምን ብዬ ሰራሁት ማለት ነው። እና እንደምታዩት ሙሉ ለሙሉ ይሰራል። ኩዌሽን አለው ምናምን፣ ብሎግ አለው፣ አባውት ኮንታክት አለው፣ ሁሉ ነገር ነው ያለው። ገብታችሁ እናንተ መጠቀም ትችላላችሁ። አውቶሜሽን ምናምን መጠቀም ከሆነ መጠቀም ትችላላችሁ። አንዳንድ የሚስተካከሉ ነገሮች አሉ፣ እሱን አስተካክለዋለሁኝ። ግን አሁን ላይ ራሱ ፐብሊሽ ስላደረኩት መጠቀም ትችላላችሁ። ላሳያችሁ የኔ መሆኑን ለማረጋገጥ እዚህ ጋር ዶሜን አለ። ይሄኛው የምታውቁት ከሆነ ክላውድ ይባላል ማለት ነው። እና እዚህ ጋር ነው ዶሜን የገዛሁት እኔ በዶላር ነው $12 ነው የገዛሁት ለአመት። እና iSpeech.net ይባላል። አያችሁት ነው አክቲቭ ነው። በቃ የኔ መሆኑን ለማሳየት እና ደግሞ እውነት እንደሆነ ለማሳየት ነው እናንተ ይሄን ማድረግ ማለት። ስለዚህ አሁን ምንድነው የምናደርገው? እንደነገርኳችሁ እዚህ ጋር ዌብ ሊንክ የሚለውን ስነኩት ወደዚህ ያመጣችኋል። ከዛ በኋላ ትመጡና እዚህ ጋር ሎጊን ወይም ደግሞ ሳይን አፕ አድርጉ ይላችኋል። እናንተ አዲስ ስለሆናችሁ አዲስ ክሬት ታደርጋላችሁ ማለት ነው። እስከዛሬ የሰራኋቸው አፕሊኬሽኖች አሉ። ለምሳሌ አሁን እኔ የሰራሁት ይሄንን iSpeech የሚለው አያችሁታ። የቅድሙ iSpeech የሚለው በዚህ ነው የሰራሁት ማለት። ስለዚህ እንዴት እንደሰራሁት ላሳያችሁ። ለምሳሌ እናንተ የምትፈልጉት አፕሊኬሽን ቢልድ ማድረግ ከሆነ የምትፈልጉት እዚህ ጋር ትመጡና ይታያችኋል። እዚህ ጋር ቢልድ አንድሮይድ አፕ የምትሏል እሷን ተነካላችሁ። አፕሊኬሽን ቢልድ ማድረግ ከፈልጋችሁ ማለት ነው። ካልሆነ ደግሞ እዚህ ጋር ብዙ አይነት ነገሮች ነው ያሉት፣ በጣም ብዙ ነው ያሉት። እኔ ከምነግራችሁ በላይ እናንተ ገብታችሁ ብትሞክሩት ይሻላል። እና እንዴት ጀነሬት እንደምታደርጉ ላሳያችሁ። ለምሳሌ አሁን እዚህ ጋር ኮንታክት አለ፣ ኮንቨርት ቱ ቴክስት ቱ ስፒች። ይሄንን አሁን ለምሳሌ ኢንተርኔት ቲቲኤስ መስራት ከፈልጋችሁ ወይም ደግሞ ቴክስት ቱ ስፒች መስራት ከፈልጋችሁ ይሄን ነክታችሁ ማስተካከል ምናምን ትችላላችሁ። አሁን እንደምናደርገው እኛ ቀለል ያለ አፕሊኬሽን እንዲሰራልን እንፈልጋለን። ስለዚህ ምንድነው የምናደርገው? እንገባና እዚህ ጋር ወይም ደግሞ ወርታችሁ ወርድ ታርጉና እዚህ ጋር እንትን አለላችሁ ሰዎች የሰሩትን ማየት ትችላላችሁ ከፈለጋችሁ። እኔ ግን አሁን አፕሊኬሽን ስለሆነ መስራት የምፈልገው እዚህ ጋር መጥቼ አሁን እናንተ የታዘዛችሁት አፕሊኬሽን ከሆነ ያ ሰውዬ ምንድነው ያዘዛችሁ የሚለውን ይወስነዋል። ለምሳሌ አሁን የሜኑ ከሆነ የአፕሊኬሽን አለው። ለምሳሌ አፕሊኬሽኖች አሉ አይደል? ልክ ስገቡ ሜኑ የሚያሳያችሁ እንደዛ ከሆነ እዚህ ጋር መጣችሁ ሜኑ ስራ ላይ ትሉታላችሁ። ብቻ የታዘዛችሁትን ነገር መስራት ነው። ለምሳሌ አሁን ዌብሳይት ነውና የኢትዮ ቴሌኮም ዌብሳይትን እንስራው፣ ክሎን እናድርገው። ክሎን ማለት ዌብሳይቱን ራሱን በቃ ቁጭ አድርጎ ይሰራልናል ማለት። ስለዚህ ምንድነው የምናደርገው? እዚህ ጋር እንመጣና እንነካዋለን ማለት ነው። ይሄንን እንነካዋለን። ትንሽ ኔትወርክ አዛ እያደረገኝ ነው። እንደምታዩት የኢትዮ ቴሌኮም ዌብሳይት ሎድ አድርጓልና በጣም ነው እኔ ከምነግራችሁ በላይ የሆነ ይደብራል፣ ደስ አይልም። ከዛ አንፃር አሁን ለምሳሌ አሳያችኋለሁ እንዴት አድርጎ እንደሚሰራው እና እዚህ ጋር አክሰፕትን በለው ዝም ብለን እና እንደምታዩት በጣም የሆነ አይነፋም። እንደምታዩት ነው የሆነ አላ በቃ ዝም ብሎ የተሰራ ነው። እና ይሄንን ራሱ ጀነሬት እንዲያደርግልን ማድረግ እንችላለን። ምን እንደምታደርጉት አሁን እኔ ስክሪን ሪከርድ ያደርጉበት ነው እንጂ ኦቢኤስ ላይ ወይም ደግሞ ሌላ ስክሪን ሪከርድ ታደርጉና ይሄን ሙሉ ከዚህ ጀምራችሁ እንደዚህ ስክሪን ሪከርድ ያደርጋችሁ ወርታችሁ ትወርዳላችሁ። ለምሳሌ አሁን ይሄኛው አሪፍ ቲፕ ነው የምነግራችሁ፣ ስሙኝ በደንብ። ምን እንደምታደርጉት አሁን ለምሳሌ የሆነ ሰው እየመጡ እንደዚህ አይነት ዌብሳይት ይፈልጋሉና እንደዚህ አይነት ስራ ላይ የሚሏችሁ አላ ልክ የነሱን ተጠቅማችሁ እየሰራችሁ እንደምትፈልጉት አይነት ሪዛልት ካልመጣላችሁ ሰውየውን መጀመሪያ ትሄዱና ምን እንደምትሉት ምን አይነት ዌብሳይት እስቲ አሁን
ለምሳሌ ሌላ እንዳንተ አይነት የተሰራ ዌብሳይት ካለ ሪኮመንድ አድርገኝና ከነሱ የተሻለ አድርጌ ልስራል ምናምን ትሉታላችሁ። ከዛ ልክ እሱን ሲሰጣችሁ እናንተ እነዛ የተሰጣችሁን እንደ ሪዛልት እንደ ይሆናል እንደ በቃ የሆነ እንደ ሃይላይት ነገር አድርጎ እንዲሰራላችሁ ያንን ሙሉ የሰውየው የሰጣችሁ ወይም ደግሞ ከዛ ከሰውየው ከፈለገው ዌብሳይት ጋር ተመሳሳይ አይነቶችን ስክሪን ሪከርድ ታደርጉና እንደዚህ አድርጋችሁ ሙሉ ወርታችሁ ስክሪን ሪከርድ ታደርጉና ትመጡና እዚህ ጋር ምንድነው የምታደርጉት? የፕላስ አይከን አለች። እሺ የፕላስ አይከን ነክታችሁ አፕሎድ ፋይል የምትላለች። እቺን አፕሎድ ፋይል የምትሏን ነክታችሁ በቀላሉ እዚህ ጋር ትገቡና ታስገቡለታላችሁ ማለት ነው። ከዛ በኋላ ክሎን ዚስ ሳይት ምናምን ትሉታላችሁ ወይም ደግሞ በቃ ስራልኝ ይሄንን ዌብሳይት ኮፒ አድርገህ ስራልኝ ምናምን ትሉታላችሁ። ከዛ እሱ ራሱ ዌብሳይቱን ቁጭ ያደርግላችኋል። ገብታችሁ እናንተ ከስተማይዝ ማድረግ ነው። አሁን ለምሳሌ እኔ እንትን ልበል ዝም ብዬ ሪፈረንስ ምናምን አልሰጡትም ብቻ ዝም ብዬ በቃ የኢትዮ ቴሌኮም ዌብሳይት ስራልኝ ልበለው እስኪ ያለ እንትን ማለት ነው። ካወቀ ላሳያችሁ እኔ አላብራራለትም ዝም ብዬ ክሬት ዌብሳይት ፎር ኢትዮ ቴሌኮም ነው ያልኩት። ስለዚህ እናንተ በጣም ዲቴል ካደረጋችሁት በጣም የሚገርም አድርጎ ይሰራላችኋል። እኔ ለእናንተ ለማሳየት ስለሆነ ቢልድ የምትላችሁ ወይም ደግሞ ኢንተር የምትሏን ስናቋት እራሱ ጀነሬት ያደርግላችኋል ማለት ነው። ትንሽ ሰዓት ሊፈጅ ይችላል፣ ጠብቁት። ፒሲያችሁም በጣም ሃይ ፐርፎርማንስ ካልሆነ ትንሽ እንትን ሊያስጠብቃችሁ ይችላል እና ጠብቁትና አሳያችኋል ምን አይነት ሪዛልት እንደሚያመጣልኝ ማለት ነው። እስከዛው ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮ ደግሞ ላይክ አድርጉት። አሁን መስራት እየጀመረ ነው እንደምትታያችሁታ እዚህ ጋር መስራት ጀምሯል። በዚህ በኩል የምታዩት ይሄኛው ፓርት ምንድነው እሱ የሚያደርገው ነገር ይነግራችኋል። ከዛ እናንተ ማስተካከል የምትፈልጉት ነገር ከሆነ ደግሞ እዚህ ጋር ገብታችሁ ታይፕ ማድረግ ነው ከእናንተ የሚጠበቀው ማለት ነው። ራሱ ታይፕ ያደርግላችኋል። አያችሁት አሁን እዚህ ጋር ምን እንዳደረገ እዩ እዚህ ጋር ብቻ ምን እንደሰጠ ምን ታደርጋላችሁ እንደዚህ ትመርጣላችሁ። አሁን ለምሳሌ በቃ ይሆናላ ከኢትዮ ቴሌኮም ጋር ይሄዳል ብላችሁ የምታስቡትን ነገር እዚህ ጋር ትመርጣላችሁ። አያችሁት አሁን እዚህ ጋር ሪቻርጅ ማድረግ ትችላላችሁ ምናምን። ይሄኛው ቴሌብር ሱፐር አፕ አለው ሞባይል ፓኬጅ ምናምን አሪፍ ነው። እስቲ የመጀመሪያውን እንየውና የመጀመሪያው ይሄኛው ትንሽ አሪፍ ይመስላል። ቴሌብር ሱፐር አፕ ምናምን አለ። ኢትዮ ቴሌኮም ሎጊን ማድረግ ትችላላችሁ እዚህ ጋር ምናምን ይላችኋል። ብቻ ይሄኛው አሪፍ ይመስላል። ዳውንሎድ አፕ ምናምን አለው። ዝም ብዬ ለእናንተ ለማሳየት ስለሆነ በቃ ይሄኛው ምንድነው የምታደርጉት የሆነ እንዴት አድርጌ ልስራላችሁ ከዚህ ውስጥ ምረጡ ነው የሚላችሁ። ማሳለፍም ትችላላችሁ፣ ግን እዚህ ጋር የተመቻችሁ ካለ መንካት ትችላላችሁ። ለምሳሌ የመጀመሪያው ዝም ብዬ እኔ ልሞክረው። የመጀመሪያውን ተነኩና እዚህ ጋር መርጣችሁ ሰሌክት ዲዛይን ትሉታላችሁ። እናንተ ግን ካልፈለጋችሁ ይሄ እንዲመርጥላችሁ ካልፈለጋችሁ እዚህ ጋር ትመጡና ስኪፕ ትሉታላችሁ። ስኪፕ ስትሉት ራሱ ሌላ ደግሞ ጀነሬት አድርጎ እንደ አዲስ ያመጣላችኋል ማለት ነው። ራሱ ቢልድ አድርጎ ያሳያችኋል ማለት ነው። እዚህ ጋር ምን እንደምታደርጉት ኮድ የምትሏን ስናቆት አያችሁታ በምን ያህል ፍጥነት ይሄን ሁሉ ኮድ እንደጻፈ እዩ። እዚህ ጋር ብቻ ምን ያህል በጣም ፈጣን እንደሆነ እንደምታዩት እዚህ ጋር ነው። በጣም ደግሞ ዲቴል ነው የሚሰራላችሁ። እናንተ ገብታችሁ ዲቴል ከጠየቃችሁት ዲቴል እንደዚህ ያርግልኝ ካላችሁት ሙሉ ለሙሉ ራሱ የታዘዘውን ነገር ነው የሚሰራው ማለት ነው። ስለዚህ ፕሪቪው የምትሏን ስናቆት ዌብሳይቱን ያሳያችኋል። አሁን ስላልመጣ ነው ቆይ ሎድ ያርግና እኔ ያሳያችኋለሁ ማለት ነው። እስከዛው አንዳንድ ነገር ልንገራችሁ። እዚህ ጋር ደግሞ ለምሳሌ አሁን እዚህ ጋር ገብታችሁ ታይፕ ማድረግ ትችላላችሁ የምትሰሩትን ፕሮጀክት። ለምሳሌ አሁን ኢትዮ ቴሌኮም ስለሆነ ኢቲኤችአይ እንለዋለን። እየጻፈልኝ አይደለም ውጭ ማስተካከል ይችላል። እሱን ችግር የለውም። እዚህ ጋር የሚሰራላችኋል። አሁን ይሄኛው ሎድ እያደረገ ስለሆነ እና እዚህ ጋር ደግሞ ሲጨርስ ቲክ ያደርግላችኋል። አያችሁት አሁን ወደ 209 ሰከንድ ምናምን የሚቆጥረውበትም እስካሁን ምን ያህል እንደፈጀበት የሚነግራችኋል ምናምን። እዚህ ጋር ሪሚክስ ማድረግ ይችላል። ሪሚክስ ማለት ይሄንን ወስዳችሁ ድጋሚ ሌላ ነገር ላይ መስራት ትችላላችሁ ማለት ነው። ከፈለጋችሁ ደግሞ ሼር ማድረግ ትችላላችሁ። ይሄን ነክታችሁ ለሰዎች ሼር በማድረግ እነሱም ይሄን ነገር ማየት ይችላሉ ማለት ነው። እዚህ ጋር ደግሞ ሴቲንግ አለ። ሴቲንግ ውስጥ ገብታችሁ ብዙ ማስተካከል የምትችላቸው ነገሮች አሉ፣ ግን ዲፎልት ቢሆን አሪፍ ነው እና እዚህ ጋር ደግሞ ቮይስ አውርታችሁ እንደዚህ ያርግልኝ እንደዚህ ይፈልጋሉ ምናምን ማድረግ ይችላል። ታይፕ ከምታደርጉ እዚህ ጋር ገብታችሁ እንደዚህ ብትሉት ይሰራላችኋል። እዚህ ጋር ደግሞ ፋይላችሁን ታስገባላችሁ። ለምሳሌ አሁን ሆም ፔጅ ወይም ደግሞ ዩአይ ካልተመቻችሁ ፒንተረስት ላይ ትሄዱና የሚገርም ዌብሳይት ብዙ አይነት እንትኖች አሉ። የሆነ በቃ ኢንስፓየር የሚያደርጓቸው ነገሮች አሉ። ሶስት ገቡና ፒንተረስት ላይ ስክሪንሻት እየመጣችሁ እዚህ ጋር የፕላስ አይከን አለች። እቺ ነክታችሁ አፕሎድ ፋይል ትሉትና በቃ ከፒንተረስት ያመጣችሁትን እዚህ ጋር እየከተታችሁ እንትን አስገባልኝ ይበሉት። በቃ እንደዚህ አድርገህ ስራልኝ ይበሉት። ኔትወርክ የተቋረጠ ሶሪ ኔትወርክ የተቋርጦ ነው ሎድ ያደረገብኝና እዚህ ጋር እንደምታዩት ኢንተርኔት ላይ ነበር። አሁን ፊክስ አድርጌዋለሁ እና አሁንም እየሰራልኝ ነው። እንደነገርኳችሁ ትንሽ ሰዓት ሊፈጅ ይችላል። ስለዚህ እንደዚህ አድርጋችሁ እዚህ ጋር ደግሞ እንትን ኤረሮች ምናምን ያሳያችኋል። ለምሳሌ አሁን እዚህ ጋር አሁን ሴፍ ነው። እዚህ ጋር ግን በቀዩ ከመጣባችሁ ልክ እንትን አድርጎ እንደጨረሰ እዚህ ጋር ጽፎላችሁና እንደጨረሰ እዚች አካባቢ ፊክስ የምትል ነገር አለች። ለምሳሌ አሁን ዌብሳይት አሁን የሆነ የተበላሸ ነገር ካለው ፊክስ ብሎ ይመጣላችኋል። እዚህ ጋር ከመጣልኝ አሳያችኋለሁ። እሷን ስነኳት ሙሉ ለሙሉ ፊክስ ያደርግላችኋል ዌብሳይቱን ማለት ነው። አሁን ይጨርስና አሳያችኋለሁ። ቪዲዮ እንዳይረዝምባችሁ እዚህ ጋር ላቁምላችሁና ልክ እንደጨረሰ ደግሞ መልሼ ምን አይነት ዌብሳይት እንደሰጠኝና ይሄን ነገር አስተካክልልኝ ምናምን እንዴት እንደምለው ደግሞ አሳያችኋለሁ ማለት ነው።
እንደምታዩት አሁን ላይ ጨርሶልኛል ማለት ነው። ለምሳሌ ላሳያችሁ። አያችሁት አሁን እዚህ ጋር ኢትዮ ቴሌኮም ምናምን ብሎ እኔ ዲቴል ስላልጻፍኩለት ነው እንደዚህ አድርጎ ይሰጠኝ። እናንተ ዲቴል ብታደርጉት ይሄም አሪፍ ነው፣ ግን ዲቴል ብትጽፉለት በጣም የሚገርም አድርጎ ይሰጣችኋል። እኔ ለምሳሌ የሰራሁት ነው ዌብሳይት ይሄ እነሱ ዋና ኢትዮ ቴሌኮማቸው ነውና ይሄኛው ኖርማል ዌብሳይት ነው። ይሄኛው ደግሞ አሁን እኔ ሰውዬው ኤአይ ክሬት ያደርገልኝ ነው ማለት ፉል ስክሪን ላድርገውና ላሳያችሁ። ለምሳሌ አያችሁት አሁን እዚህ ጋር ባላንሳችሁ አለ ምናምን ዲጂት ማስገባት ይችላልላችሁ ዳይሊ ምናምን በቃ ይሄ ከእንትን ጋር ቼክ ባላንስ ለምሳሌ አሁን አያችሁት እዚህ ጋር ኮከብ 804 እንደሆነ ሪቻርጅ ለማድረግ ኮከብ 805 እንደሆነ ቴሌብር ነምበር ምናምን 127 በቃ አላ ሙሉ ለሙሉ የኢትዮ ቴሌኮም ዳታን ያልሰጠውትም ራሱ ነው ሂዶ ሰርች አድርጎ ምናምን ያመጣው። እዚህ ጋር ዳሽቦርድ አለ፣ ቴሌብር መኒ አለ። ከፈለጋችሁ ከዚህ ደግሞ ትራንስፈር ማድረግ ይችላልላችሁ ምናምን ነገር ነው የሚላችሁ። ይሄኛው የተረቀቀ ዌብሳይት ስለሆነ ነው የቴሌብር አፕሊኬሽንን በዚህ በእንትን ያመጣላችሁ ማለት ነው። እኔ እንደዛ አድርግ አላልኩትም፣ ዝም ብዬ አንድ ነገር ስለሆነ የጻፍኩለት እሱ የሚያደርገውን ነገር በቃ ስራልኝ ስለሆነ ያልኩት የሰራልኝ ይሄን ነው። ግን እንደዚህ አይነት ነው ፈልገው ምናምን ብሎ በስርዓት ይሰራል። እኔ ለእናንተ ለማሳየት ስለሆነ ነው ዝም ብዬ ይሄን እንደዚህ ያደረኩት እና እዚህ ጋርም ደግሞ ቼክ ማድረግ ትችላላችሁ ምናምን በቃ ብዙ አይነት ነገር ነው የሰራልኝ ማለት ነው። እና እንደዚህ አድርጋችሁ እናንተም በቀላሉ ብዙ ዌብሳይቶችን ጀነሬት አድርጋችሁ ብዙ ብሮችን ማግኘት ትችላላችሁ። ለክላይንቶቻችሁ ትሄዱና ምንድን ነው የምታደርጉት እናንተ ክላይንት ታመጣላችሁ ትፈልጉና እንደዚህ አይነት ዌብሳይት ፈልጋለሁ ምናምን የሚል ሰው ካለ ትሄዱና እኔ ልሰራለሁ በእንደዚህ አይነት ዋጋ ምናምን ትሉታላችሁ። ከዛ በኋላ ልክ ሰውየው የሚፈልገው ነገር ይነግራችኋል። ለምሳሌ አሁን እንደኔ ለምሳሌ ወደ ቴክስት ቱ ስፒች ወይም ደግሞ ቲቲኤስ የሚቀይር ዌብሳይት ከሆነ የፈለገው እዚህ ጋር ትመጡና እንደዚህ አይነት ዌብሳይት በእንደዚህ አይነት ስም ምናምን ሰውየው ስሙን ይነግራችኋል ምናምን ጠይቁታላችሁ። እሱ ግዴታ ስለሆነ ከዛ በኋላ በእንደዚህ አይነት ዌብሳይት ምናምን እፈልጋለሁ ስሙ እንደዚህ ምን አይነት ስራልኝ ትሉታላችሁ። በቃ ገብታችሁ ብቻ ማስተካከሉ። ለምሳሌ አሁን እኔ አንዱን ሪሙቭ እያደረኩ ላሳያችሁ። እዚህ ጋር ትመጡና ከፈለጋችሁ እዚህ ጋር በቮይስ ማውራት ትችላላችሁ። እኔ ግን የሚቀላችሁ ሪሙቭ ለማድረግ ወይም ደግሞ አር ለማድረግ ከፈለጋችሁ እዚህ ጋር የኤዲት ቱል አለች፣ ኤዲት ቱል የምትል ነገር አለች ከታየቻችሁ እሷን ትነኩትና እንደምታደርጉት ለምሳሌ አሁን ይሄኛው ኔትወርክ ኦንላይን ወይም ደግሞ ይሄኛውን አልተመቸኝም ይሄኛውን ክሊክ ታደርጉታላችሁ አንዴ። ከዛ እዚህ ጋር ይመጣላችኋል። ይሄ እንደምትሉት ሪሙቭ ትሉታላችሁ። ሪሙቭ ስትሉት በቀጥታ ሪሙቭ ያደርግላችኋል ማለት ነው። ላሳያችሁ። አሁን እዚህ ጋር ይሄኛው አለ አይደል? ይሄኛው ሎድ አድርጎ ከጨረሰ በኋላ ልክ ይመጣላችኋል። እሱን ሪሙቭ ማድረግ ትችላላችሁ ወይም ደግሞ በቀላሉ ሪሙቭ ማድረግ ትችላላችሁ። ዳርክ ሞድ እንዲጨምርላችሁ ከፈልጋችሁ ዳርክ ሞድ በቃ እናንተ የምትፈልጉት ነገር እንዳለ እዚህ ጋር እየመጣችሁ በኤዲት ቱሏ ወይም ደግሞ እዚህ ጋር ገብታችሁ ከእንደዚህ አሁን ለምሳሌ ከኢትዮ ቴሌኮም አጠገብ የሚለው ይሄኛው ሾርት ከቱን አልፈልግም ካላችሁ ትመጡና ፉተሩ ላይ ከታች ጋር ያለው ላይ ይሄን ነገር አልፈልገውም አጥፋልኝ ትሉታላችሁ። ወይም ደግሞ ከኢትዮ ቴሌኮም አጠገብ ያለው ነገር አጥፋልኝ ትሉታላችሁ። ላይገባው ስለሚችል ይገባዋል፣ ግን ይሆናል ሌላ ነገር እንዳያበላሽባችሁ ዲቴል ብትነግሩት አሪፍ ነውና ከፉተሩ ላይ ሄደ ይሄኛው ሾርት ከቱን አጥፋልኝ ትሉታላችሁ። ወይም ደግሞ እዚህ ጋር ትመጡና እቺኛን ኤዲት ቱል የምትሉ አነክታችሁ ሙሉ ለሙሉ ይሄን እንደዚህ ሰሌክት ታደርጉታላችሁ። አያችሁት አሁን ሙሉ ለሙሉ ነው ሰሌክት ያደርግልኝ። ስለዚህ ይሄንን ነካና ሪሙቭ ብለው ቀጥታ መጥቶ ይሄንን ሪሙቭ ያደርግልኛል ሌላ ምንም ሳይነካብኝ ማለት ነው። ኮዱን ከፈለጋችሁ ደግሞ እዚህ ጋር መታችሁ ኮዱን ማግኘት ትችላላችሁ። እንዴት ነው ኤክስፖርት የምናደርገው ካላችሁ እዚሁ ኮድ ላይ ትመጡና ኤክስፖርት የምትላለች ኤክስፖርት የምትሉ አነክታችሁ ዳውንሎድ አስ ዚፕ ፋይል የምትላለች እቺኛን ዳውንሎድ የምትሉ አነክታችሁ በዚፕ ፋይል ማድረግ ትችላላችሁ። ወይም ደግሞ አንቲ ግራቪቲ ላይ ገብታችሁ ከስተም ማድረግ ትችላላችሁ፣ ማስተካከል ትችላላችሁ። እሱም አሪፍ ነው እና ፕሪቪው ላሳያችሁ። የቅድሙ ነገር አያችሁታ ያን ያጠፋልኛል አላልኳችሁም? እዚህ ጋር የነበረው ነገር አጥፍቶልኛል ማለት ነው። እና ደግሞ ፊክስ የምትለው ቅድም የነገርኳችሁ ነገር አሁን ላይ መታለች። እዚህ ጋር ኢረር አሳይቷል። አያችሁታ አንድ ኢረር አለው ታች ጋር። ስለዚህ ይሄንን ፊክስ ትሉታላችሁ። አሁን እዚህ ጋር ያለው ይጠፋል ማለት ነው። ስለዚህ እናንተም እንደዚህ ያደርጋችሁ በቃ በቀላሉ ብዙ ዌብሳይቶችና አፕሊኬሽኖችን እየሰራችሁ እንደዚህ መሸጥና እንትን ማድረግ ትችላላችሁ። ለምሳሌ እኔ ቅድም የሰራሁት ከ40,000 እስከ 70,000 ድረስ መሸጥ እችላለሁ ያን ዌብሳይት። ምክንያቱም የሆነ ቱል ነው እንትን ማድረግ ይችላል፣ የሆነ ነገር ማድረግ ይችላል፣ ቱል ነው። እናንተ ደግሞ እንደዚህ ዌብሳይት እየሰራችሁ መሸጥ ለሰዎችም ደግሞ እንደዚህ ይሰራልኝ ማለት ትችላላችሁ። ወይም ደግሞ እናንተ የራሳችሁን ሰርታችሁ አድሰንስ ላይ ያስገብታችሁ ሞኔታይዝ ማድረግ ትችላላችሁ ማለት ነው። የዛሬው ቪዲዮአችን ይሄን ይመስላል። እንደዚህ ያደርጋችሁ በቀላሉ ብዙ ብሮችን መስራት ትችላላችሁ። ቪዲዮ እንዳይረዝምባችሁ እዚህ ጋር ላቋርጠውና አፕሊኬሽን ከፈለጋችሁ ደግሞ ኮሜንት ላይ ኤፒኬ ያላችሁ ጻፉልኝ። በቀጣይ ቪዲዮ ደግሞ በራሱ በዚህ ተጠቅሜ አፕሊኬሽን እየሰራው አሳያችኋለሁ ማለት ነው። እንደነገርኳችሁ ደግሞ iSpeech.net ብላችሁ ገብታችሁ እናንተ መጠቀም ትችላላችሁ። ጀነሬት ምናምን ማድረግ እንደምትችሉ ማድረግ የምትፈልጉ ካላችሁና ደግሞ መስራትና ለመስራቱን ቼክ ማድረግ ከፈለጋችሁ ውሸት ከመሰላችሁ ገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። iSpeech.net ብላችሁ አሁን ቀጥታ የዛሬው ቪዲዮአችን ይሄን ይመስል ነበር። እንደተመቻችሁ አልጠራጠርም። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ አድርጉት። ያልገባችሁ ጥያቄ ካለ ኮሜንት ላይ ጻፉልኝ። እኔ ሙሉ ለሙሉ መልስላችኋለሁ ማለት ነው። ከዚህ ጋር የተገናኘ ነገር ካለ በቀጣይ ቪዲዮ እስከምንገናኝ ድረስ ይመቻችሁ።